ትውልድ ቦታዬ ጎንደር ነው። ጎንደር ከተማ ውስጥ ደግሞ ከጎንደር 100 ኪሎ ሜትር ራቅ ብሎ የቱሪስት መናኸሪያ ነች ደባርቅ። ከአቶ ታምሩ አመራና ከወይዘሮ አትገኝ ብዙነህ የተወለድኩት መጀመሪያ ባህር ዳር ነው። ሀገሬ የአባቴም የእናቴም ሀገር ደጀን ነው። የባህር ዳር ልጅ ነህ? የባህር ዳር ልጅ ነኝ። ደሴ እንደመወለድሽ አሁን ትሄጃለሽ? ብዙ አልሄድም፣ በስራ አጋጣሚ ሄዳለሁ። በጣም የምወደው ሀገር ነው። ድምጻዬ ናሆም መኩሪያ እባላለሁ። የሳማ ሰፈር ልጅ ነኝ። ደሴ ማለት ነው። ውልደቱ ወሎ ነው? ደሴ? አዎ ውልደቴ ደሴ ወሎ። ጥያቄ እውነቱ ሸጥ ጎንደር ተወልደሽ አደግሽ? በልጅነት? አዎ ውልደቴ ጎንደር ነው። ጎንደር የት? ጀራ እናታችን ላይ ከመምጣታችን በፊት ጎንደር ነው የተወለድነው። እሺ ሄኖክ ዘራብሩክ እባላለሁ። ተዋናይ ነኝ። አርት ውስጥ ነው ያለሁት። ተወልጄ ያደኩት ጎንደር ነው። የተወለድከው ገጠር ነው? አዎ ክፍለ ሀገር ነው የተወለድኩት። የት ነው የተወለድከው? ሰሜን ሸዋ። ተወልደህ ያደክበትን ገጠር ቦታ ልውሰድህ። ጎጃም ዳሞት። ፍኖተ ሰላም ዳሞታ። አዎ ሰፈሬ የጎንደር ልጅ ነኝ። ጎንደር አዲስ ዘመን የምትባል ከተማ። የት ሰፈር ልጅ ነህ? እኔ ናዝሬት ነው ያደኩት። የናዝሬት ልጅ ነኝ። የናዝሬት ልጅ ነህ? አዎ ዋው። ናዝሬት አዳማ ልጅ ነኝ። የአዳማ ልጅ ነህ? ናዝሬት የአዳማ ልጅ ነኝ። የአዳማ የናዝሬት ልጅ ነህ? አዎ አዳማ። አዎ የ07 ልጅ 07። ተስፋውን የናዝሬት ልጅ ነህ? አዎ አዳማ እንዴት ነው? አሪፍ ነው ይመስገን። እኔ ጅማ ልጅ ነኝ። ጅማ ያው እንደተናገርኩት የጅማ ልጅ ነሽ አይደል? አዎ የጅማ ልጅ ነኝ። ጅማ ተወልጄ ያደኩት። አዎ ጅማ ነው የተወለድሽው? ጅማ ነው የተወለድኩት። ጅማ አባጂፋር። በአጋጣሚ ቤተሰቦቼ ለስራ ጉዳይ ወደዛ ሄደው ነበረ። እዛ ነው የተወለድኩት። እኔ ድሬዳዋ ነው ተወልጄ ያደኩት። የድሬዳዋ ልጅ ነኝ? አዎ ድሬዳዋ ነው የተወለድሽው? አዎ ድሬዳዋ ነው የተወለድኩት። የተወለድኩት ድሬዳዋ ነው። የተወለድኩት ሐረር ነው። ሐረር? አዎ ቤተሰቦቼ የሐረር ሰዎች ናቸው። የድሬዳዋ ሐረር ሰዎች ናቸው። ሐረርነት ነው። ሐረር ነው ሁለታችንም ተወልደን ያደግነው። ዋው። ተዋናይት ማህሌት ሰለሞን። ትውልዴ ሐረር ሰፈሬ ገርጂ። የተወለድኩት ዲላ ነው። በጌዲዮ ዞን ዋና ከተማ ዲላ በምትባል ከተማ ውስጥ ነው የተወለድኩት። ውልደትና እድገትሽ ሆሳና ነው አይደል? ሆሳና በጣም ደስ የምትል የፍቅር ከተማ ናት። ኤሊያና ብርሃኑ እባላለሁ። ተወልጄ ያደኩት ሆሳና ነው። የተወለድሽው ጉራጌ አገር ነው? ጉራጌ ዞን እንደጋይ። እንደ ቶማስ ግን እድገትና ውልደት እዚህ አዲስ አበባ ነው? ሐዋሳ ነበር። ውልደት እዚህ ነበርኩኝ። ከዛ ሐዋሳ ኦልሞስት ማይ ሆል ላይፍ አደግኩኝ። የት ሰፈር ልጅ ናችሁ? ቆይ እኔ ሐዋሳ ልጅ ነኝ። አንቺ አዲስ አበባ ልጅ ነሽ? አዲስ አበባ ሳሪስ ላፍቶ ተወለድኩ። ገርጂ። የሻሸመኔ ልጅ ነሽ? አዎ ሻሸመኔ በጣም ወደው ከተማ ነው ሻሸመኔ። እዛ ነው ተወልደሽ ያደግሽው? አዎ ተወልጄ ያደኩት እዛ ነው። እንደዚህ ቦረና ነው ተወልደ ያደግከው? ያ እንግዲህ ተወልጄ ያደኩት ኢሉባቦር መቶ ከተማ ውስጥ። ኢሉባቦር ያላችሁ እንደምናያችሁ አሰላ ሚሳሰላ አሰላን ተወልደሽ ያደግሽው? ያደኩት። አዎ የት ሀገር ልጅ ነህ? እኔ ያሰላ ልጅ ነኝ። እዛው ነው ተወልጄ ያደኩት። የወሊሶ ልጅ ነሽ? አዎ ወሊሶ ባሌ ነው የተወለድሽው? አዎ ባሌ የት? አጋርፋ። ታውቀዋለህ? ራምት ጅጅጋ ነው ትውቃችሁ? አዎ የጅጋ ልጆች ናቸው። አልናፈቃችሁም ጅጅጋ? አረ በጣም። እኔ ኢትዮጵያዊ ነኝ። የትግራይ ልጅ ነኝ። እኔ ተወልጄ ያደኩት ትግራይ ነው። እኔ የክፍለ ሀገር ልጅ ነኝ። ይፋት ይባላል። አጣዬ ነው ተወልደሽ ያደግሽው? አዎ አጣዬ የምትባል ከተማ እዛ ነው ተወልጄ ያደኩትና። ተወልደ ያደግከው የት ነው? ቴፒ። የሚዛን ተፈሪ እንዴት ነው? ሚዛን ተፈሪ በጣም ለምለም በጣም ግሪን የሆነች ሀገር ናት። ሄኖክ ተዋናይ የአብነት ሰፈር ልጅ ነኝ። ይሄን ይመስላል ሰፈሬ። የተወለድኩት መርካቶ ነው፣ 7ኛ የሚባል። ፈረንሳይ ለጋሲዮን ያልተወለደ የኪነ ጥበብ ሰው የለም። የፈረንሳይ ልጅ ነህ አንተ? ዛሬ የፈረንሳይ ለጋሲዮን እንግዲህ እዚህ እያለ የት ሰፈር ልጅ ነበርክ? እኔ አፍንጫው በር አካባቢ ራስ መኮንን ድልድይና አፍንጫው በር መካከል 40 ደረጃ። እሺ ስሜ ማህሌት ፍቃዱ፣ በስራዬ ተዋናይት ነኝ። ሰፈሬ ደግሞ መገናኛ ነው። ሰባራ ባቡር ነው ይመስለኛል። የተወለድሽው እዛ ነው? አዎ እዛ ነው የተወለድኩት። በቃ ሀረጋዊና ሰባራ ባቡር
አዎ 24 የ24 ቀበሌ ልጅ ነኝ። እዛ ነው ተወልጄ ያደኩት። እድገትህም መርካቶ አካባቢ ነው ማለት ነው። ግልጽ ነው። መጠየቅ አለብህ እንዴ? የት ሰፈር ልጅ ነሽ? የት ነው የተወለድሽው? ቡልጋሪያ ማዞሪያ ነው። የት ሰፈር ልጅ ነህ? እኔ ኮተቤ ሰፈር ልጅ ነኝ። ኮተቤ የምወደው ሰፈር ነው በነገራችን ላይ ኮተቤ። እውነት የት ሰፈር ልጅ ነሽ? ሳሪስ ብሔረ ጽጌ። ሳሪስ ማታ ማታ ፓሪስ። የት ሰፈር ልጅ ነሽ? ተክለ ሃይማኖት አምስተኛ አካባቢ። የዶሮ ማነቂያ ሰፈር ልጅ ነሽ? እዛ ነው የተወለድሽው? በጣም የምወደው ሰፈር ለዶሮ ማነቂያ በእናትህ በጣም። የት ሰፈር ልጅ ነሽ? ቄራ። ቄራዎች እንዴት ናቸው? 1968 ዓመተ ምህረት ሰኔ 16 ቀን አዲስ አበባ ከተማ ውስጥ ተወለድኩኝ። ዳና። የት ሰፈር ልጅ ነሽ? እኔ ዓለም ባንክ አካባቢ። የኮልፌ ልጅ ነሽ? አዎ የኮልፌ ልጅ ነኝ። የት ሰፈር ልጅ ነሽ? የተወለድኩት 58 ግን የት አካባቢ ነው? ሳሪስ ወደ ሀና ሳሪስን አልፈ። ዘሪሁን አስማማው እባላለሁ። ተዋናይ ነኝ። ሰፈሬ መገናኛ ነው። መገናኛ ነህ? ሄኖክ አለማየሁ እባላለሁ። ተዋናይ ነኝ። መኖሪያ ሰፈሬ ቂርቆስ ተወልጄ ያደኩት ቂርቆስ ልጅ ተወልጄ ያደኩት ኮልፌ ፈጥኖ ደራሽ ካምፕ ውስጥ ነው። የት ሰፈር ነው? ኮሪያ ሰፈር ይባላል የኛ ሰፈር። ዳግማዊ ምኒልክ ሆስፒታል ያዋስነናል። የት ሰፈር ልጅ ነህ? ካዛንቺስ የጨሰው ሰፈር ነው። እኔ እንግዲህ ያው ሚኪያስ ቸርነት እባላለሁ። ስራዬ ያው እንዳንተ ነው። ሰፈሬ ቃሊቲ ነው። እሺ ስሜ ኤደን ገነት ይባላል። ያው አርቲስት ነኝ። ሰፈርሽ ነው? ሰፈሬ ወደ ወሰን አካባቢ። የወሎ ሰፈር ልጅ ነሽ? አዎ ወሎ ሰፈር ነው ተወልጄ ያደኩት። የቦሌ ልጅ። ተዋናይ ደምሴ በየነ እባላለሁ። ሰፈሬ ጣሊያን ሰፈር ልዩ ስሙ ዶሮ ተራ ይባላል። የሰፈር ልዩ ስም ምንድን ነው? ያው አምባሳደር ፍሎሃ ይባላል። ፍሎሃ ልጅ። የት ነው የተወለድሽው? አዲስ አበባ ነው? አዲስ አበባ። የት ሰፈር? ደንበል አካባቢ ኦሎምፒያ። የደንበል ልጅ ነሽ? ህይወት ጌታሁን ተዋናይት። ሰፈር መነን። ስሜ ቤልሰን ንጋቱ ይባላል። ስራዬ ተዋናይ፣ ሰፈሬ ደግሞ ሳሪስ። የት ሰፈር ልጅ ነሽ? እኔ ሰፈር ፒያሳ፣ ኑሮዬ እንዳለ ፒያሳ ነው። እሺ ሙያ ፊልም ሜከር ነኝ። ተዋናይ፣ ፕሮዲውሰር፣ ኤክስኪዩቲቭ ፕሮዲውሰር። ተወልጄ ያደኩት 6 ኪሎ። ያው ወጣት የሚበዛበት ሰፈር ነው እኛ አካባቢ። ጃን ሜዳ። በጣም ሰፈርን አሁን ድረስ ትወደዋለህ? ውዴ ሰፈሩ ማይወዳለ እንዴ? እኔ የተወለድኩት ሽሮ ሜዳ ነው። ያደኩት አየር ጤና ነው። ስሜ ሮባ ታደለ ሮባ ጁኒየር ይባላል። የተወለድኩት ወደ ካሳንቺስ አካባቢ ነው። ነገር የት ሰፈር ልጅ ነሽ? ቅድስተ ማርያም ነው ተወልጄ ያደኩት። ቅድስተ ማርያም ነው ተወልጄ ያደኩት። እናቴም እዛው ቅድስተ ማርያም ነው ተወልጄ ያደገችው። ሙሉ ስሜ ኤልሳቤት ጌታቸው ነው። ያው ተወልጄ ያደኩት አምባሳደር አካባቢ ነው። አምባሳደር። አዘጋጅ ጸሐፊና ተዋናይ አለማየሁ በላይነህ ወርቁ። ተወልጄ ያደኩት የምርጥየው ሰፈር ልጅ የአዲሱ ገበያ ልጅ። የኳስ ሜዳ ልጅ ነው? አዎ ትውልዴም እድገቴም ያው ኳስ ሜዳ ነው። ህሊና ጌታቸው ተዋናይት ሰሚት ሰፈሬ። ስሜ ያይራድ ማሞ እባላለሁ። የመጣሁት ከዚሁ ከአዲስ አበባ ነው። ኦሎምፒያ ወይም ቦሌ ማተሚያ ነው የምኖረው። ዳይስን ታዩ እባላለሁ። ያው ያለሁት አክቲንግ ሙያ ላይ ነው። አጠቃላይ ፊልሙ ላይ ነው ያለሁት ማለት ነው። ፈረንሳይ ለጋሲዮን። የፈረንሳይ ለጋሲዮን ልጅ ነህ? እሺ ስሜ ቤተልሔም ከፍ ያለ ይባላል። ሰፈሬ ቀበና ነው። ተዋናይ ያሲን ቃሲም እባላለሁ። ሰፈር ተወልጄ ያደኩት ፒያሳ ገዳም ሰፈር። ወሳኝነህ ኃይሉ እባላለሁ። ወሳኝነህ ኃይሉ ባንጃው ባደግ። የምወደው ሰፈር ተክለ ሃይማኖት ነው የተወለድኩት። ተክለ ሃይማኖት። ቅድስት ገብረስላሴ ስራ ተዋናይት፣ ሰፈሬ ፒያሳ። ንጹህ ኃይሌ ይባላለሁ። ያው ሙያዬ ትወና ነው፣ ተዋናይት ነኝ። ሰፈሬ ደግሞ ፈረንሳይ ለጋሲዮን 41 ኢየሱስ ልዩ ስሙ ራስ ካሳ። ድምጻዊት ሀሊማ አብዱራህማን እባላለሁ። ሰፈሬ ኳስ ሜዳ ነው። ዋና ስሜ ሳሙኤል ነው። ያው በመድረክ ስሜ ሳሙኤል ዜማስ። ከዛ ባለፈ ተወልጄ ያደኩበት ሰፈር ተክለ ሃይማኖት ነው። ካሌብ አርአያ ስላሴ የቤልኤር ሰፈር ልጅ። የት ነው የተወለድከው? እዚህ አዲስ አበባ። ታዲያ እነሱ ወደ ስራ እንዴት? ሰንጋተራ ነው የተወለድኩት። እሺ ናሆም ጌታቸው ነኝ። ሰፈሬ ጨርቆስ ወይ በተለምዶ ሪቼ